አብዛኞቻችሁ የቴሌግራም ኮሜንት መሰረት ቴሌግራሜ ላይ በፖስተትኩት ኦንላይን ስራ ቪዲዮ ይሰራልን ባላችሁት መሰረት ይሄው በዛሬው ቪዲዮአችን ማንም ሰው የማያውቀውን አዲስ ኦንላይን ስራ ላሳያችሁ መጥቻለሁ። እና ሜክ ሹር ዩ ዶንት ፎርጌት ሰብስክራይብ ማድረጋችሁ እንዳረሱ። እናም በዚህ ኦንላይን ስራ ከመጀመሪያው ጀምሮ እስከ መጨረሻው ድረስ በዛሬው ቪዲዮ ስቴፕ ባይ ስቴፕ የማሳያችሁ ይሆናል። እናም በዛሬው ቪዲዮአችን $5 አብረን የምናወጣ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሜክ ሹር ዩ ዶንት ፎርጌት ኢት ሰብስክራይብ ማድረጋችሁ እንዳረሱ። ትመቹኛላችሁ። ሌትስ ጌት ቱ ቪዲዮ። ቀጥታ ወደ ቪዲዮ እንሄዳለን፣ ግን ሰብስክራይብ ማድረጋችሁ እንዳረሱ። እሺ ጋይሶች ዲስክሪፕሽን ላይ ያስቀመጥኩላችሁ ሊንክ ተጭናችሁ ስትገቡ ቀጥታ ወደዚህ ኢንተርፌስ ማለትም ወደ እኔ የቴሌግራም ቻናል ያስገባችኋል። እናም ወደሱ ከገባችሁ በኋላ እዚህ ጋር እንደምታዩት በድጋሚ ዊዝድሮው አድርጌ ያለው ብዬ እየሰራሁት አለ። ከሱም በተጨማሪ ፒን አድርጌላችኋለሁ። እዚህ ጋር እንደምታዩት በመጀመሪያ $4.5 ተቀብያለሁ። በሁለተኛው ደግሞ $7.5 ተቀብያለሁ። እናም አፕሊኬሽኑን ለማስጀመር ቀጥታ እዚህ ጋር ለመጀመር ብዬ ከታች በኩል ሊንክ አስቀምጬላችኋለሁ። እሱን ሊንክ አንዴ ትጫኑታላችሁ ማለት ነው። ከተጫናችሁት በኋላ እዚህ ጋር እንደዚህ አይነት ኢንተርፌስ ያመጣላችሁ ዳውንሎድ የምትለዋን ትጫናቷላችሁ ማለት ነው። ልክ ዳውንሎድ የሚለውን እንደተጫናችሁት ወደዚህ ኢንተርፌስ ያመጣችኋል። እናም ዳውንሎድ የምትለዋን ትነኳታላችሁ። እኔ ኦሬዲ ዳውንሎድ ስላደረኩት ቀጥታ ኦፕን እለዋለሁ ማለት ነው። ከዛም በኋላ ወደዚህ ኢንተርፌስ ያመጣችኋል። ጉግል የምትለዋን ትነኳታላችሁ። ከዛን ጉግል የምትለዋን ከነካችኋት በኋላ አንዱን ደስ ያላችሁን ኢሜይላችሁን ትመርጡና ሳይን አፕ ማድረግ ነው። ሳይን አፕ ስታረጉ እኔ ቀጥታ ሎጊን ስላረኩኝ ነው። ምንም ችግር የለውም። የመጀመሪያ ላይ ስማችሁን ታስገባላችሁ። ከዛን ጾታችሁ ሜል ከሆነ ሜል፣ ፊሜል ከሆነ ፊሜል ብላችሁ ታስገባላችሁ። እናም ከዛም በኋላ የተወለዳችሁበትን ቀን ካስገባችሁ በኋላ ቀጥታ ወደዚህ ኢንተርፌስ ይወስዳችኋል ማለት ነው። ወደዚህ ኢንተርፌስ ከወሰዳችሁ በኋላ ቀጥታ እዚህ ጋር እንደምታዩት ከታች በኩል 3 ነገሮች አሉ። ከነሱ ውስጥ የመጨረሻዋን ሶስተኛዋን ትነኳታላችሁ። ከዛም በኋላ የመጨረሻ ሶስተኛ ላይ ያለችውን ከነካችኋት በኋላ ወደዚህ ኢንተርፌስ ያመጣችኋል። እኔ ኦሬዲ ቬሪፋይ ስላደረኩኝ ነው። ቬሪፋይ ካደረጋችሁ በኋላ ቬሪፋይ የምትል ትመጣላችኋለች። እኔ ቬሪፋይ ስላደረኩኝ ነው። ቬሪፋይ የምትሏን ትነኩና የፊታችሁን ፎቶ ታነሱና ቬሪፋይ ታረጋላችሁ። እናም አሁን ቀጥታ እንዴት አድርገን በአፕሊኬሽኑ ገንዘባችንን እንደምንሰራ አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት 2 ነገሮች አሉ። ኢንቫይት ፍሬንድ ኤርን ጌም ሪቤት የምትልና ኢንቫይት ፍሬንድ ቱ ስፒን የምትላለች። ኢንቫይት ፍሬንድ ቱ ስፒን የምትለዋን ትነኳታላችሁ። ምክንያቱም በኢንቪቴሽን ነው የምንሰራው፣ ጓደኞቻችሁን በመጋበዝ ስለምንሰራ ኢንቫይት ፍሬንድ ቱ ስፒን የምትለዋን ትነኳታላችሁ ማለት ነው። እኔ እዚህ ጋር ይሄው በዚህኛው አካውንቴ ራሱ $4.6 አካባቢ አለኝ። እዚህ ጋር እንደምታዩት $5 ሲሆን ማውጣት ስለምችል እዚህ ጋርም እንደምታዩት አንድ ስፒን አለኝ። እኔ እዚህ ጋር እንደምታዩት 46000 ከ50 አለኝ። ማለትም $4.6 ከ$5 አለኝ ማለት ነው። $5 ሲደርስ በአፕሊኬሽኑ ማውጣት ትችላላችሁ። እንደነ ታካ እንደነ ቤት ላይቭ ሳይሆን ይሄኛው ከ$5 ጀምሮ ብራችሁ ማውጣት ስለምትችሉ ምንም ችግር የለውም ማለት ነው። እናም እኔ እዚህ ጋር እንደምታዩት አንድ ስፒን አለኝ። እሱን ስፒን እስኪ እናደርግና የሚሰጠኝን እናያለን። ይሄው እንደምታዩት ስፒን አደረኩኝ። ስጦታን የሰጠኝ ምን እንደሆነ አላቅም። ለ5 ቀን የሆነ ነገር ሰጠኝ። ችግር የለውም። ከዛን እንመለስና እዚህ ጋር እንደምታዩት አሁን ደግሞ እንዴት ከዚህ በተጨማሪ ስፒን እናገኛለን የሚለውን ደግሞ እኒ ማለት ነው። እሱንም ለማድረግ ስፒናችንን ለማግኘት ኢንቫይት ፍሬንድ የምትለዋን ልክ ትነኳታላችሁ። አሁን ለምሳሌ እኔ ኤጀንሲ ስለሆንኩኝ ኢንቫይት ኤጀንሲ እና ኢንቫይት ሆስት ነው የሚመጣልኝ። እናንተ ጋር ግን ኢንቫይት ብቻ ነው የሚመጣላችሁ። ስለዚህ ኢንቫይት ሆስት የምትለዋን ትነኳታላችሁ ማለት ነው። ከዛም በኋላ ኮፒ ያደርግላችኋል። ከዛን በቴሌግራማችሁ፣ በዋትስአፓችሁ፣ በቲክታክ በፈለጋችሁት ለጓደኞቻችሁ በመላክ እነሱ ገብተው ቬሪፋይ ሲያደርጉ እዚህ ጋር እንደምታዩት ለሴት ጓደኞቻችሁ ከላካችሁ 2 ስፒን ይሰጣችኋል። ወንድ ደግሞ ቬሪፋይ ካደረጉ 1 ይሰጧችኋል ማለት ነው። እዚህ ጋርም እንደምታዩት ፍሬንዳችሁ የመጀመሪያ ሪቻርጅ ሲያደርግ 1 ስፒን ይሰጣችኋል። ፍሬንዳችሁ ለመጀመሪያ ጊዜ ጌም ሲጮት 1 ይሰጣችኋል። እና ደግሞ ፈርስት ፕሌይ ጌም ኮስት
ማለትም 1 ሚሊዮን ኮስት ሲያር 1 ሚሊዮን ኮይን ኮስት ሲያደርግ ለእናንተ አንድ ስፒን ይሰጣችኋል ማለት ነው። እዚህ ጋር ደግሞ እንደምታዩት ከታች በኩልም የመጀመሪያ ኮስቱን 10 ሚሊዮንም ሲያደርግ ፍሬንዳችሁ አንድ ይሰጣችኋል። እናም ይሄን አፕ መጠቀም ትችላላችሁ። እናም ደግሞ ሌላኛው ኮይን ማግኛ መንገዳችን ታስክ ነው። ዴሊ ታስኮች አሉ። እዚህ ጋር እንደምታዩት ዴሊ ታክስ የምትላለች ታስክ የምትላለች እሷን ትነኳታላችሁ። እናም ዴሊ ታስክ የምትለዋን ከነካችኋት በኋላ እዚህ ጋር እንደምታዩት ብዙ ታስኮች አሉ። እዚህ ጋር እንደምታዩት አንዱን መርጣችሁ ጎ ብላችሁ መስራት ብቻ ነው። እዚህ ጋርም የጌም ታስኮች አሉ። ከጎን እንደምታዩት ጌም የሚለውን ስትነኩት እዚህ ጋር ያሉት አብዛኞቹ የዳይመንድ ወይም ደግሞ የጄምስ ታስክ ናቸው። በጄምሱ ወደ ዶላር ስለሚለወጥ በሱ መስራት ትችላላችሁ። እዚህ ጋር እንደምታዩት ፕሌይንግ ፉትቦል ኮንሱምስ 10k ኮይን 10 ኮይን በፍሩት ኮንሱም ላይ ፕሌይ ስታደርጉ 50 ይሰጣችኋል። እንደዛው ያረጋችሁ 50,000 ስታደርጉ 120 660,000 ስታደርጉ ደግሞ 3,000 እና ለአንድ ቀን ፍሬም ይሰጣችኋል ማለት ነው። የፕሮፋይል ፒክቸራችሁን ፍሬም ይሰጣችኋል ማለት ነው። እዚህ ጋር ያለውንም ታስኮች መፈጸም ትችላላችሁ ማለት ነው። እናም አሁን እንዴት አድርጋችሁ የኔን ኤጀንሲ ቀላቀላላችሁ የሚለውን ደግሞ አሳያችኋለሁ ማለት ነው። የኔን ኤጀንሲ የምትቀላቀሉ ከሆነ እንዴት አድርጋችሁ ገንዘባችሁን እንደምታወጡ በአጭሩ እንዴት አድርጋችሁ ገንዘባችሁን ቶሎ በፍጥነት ጓደኞቻችሁን በመጋበዝ ብራችሁን ማግኘት እንደምትችሉ የማሳያችሁ ይሆናል። እሱንም ለማድረግ የመጀመሪያዋን ሆም በተኗን መጀመሪያ ላይ ያለችውን ከሶስቱ እሷን ትነኳታላችሁ። ከዛን ሰርች ማድረጊያው ላይ ገብታችሁ ስክሪኑ ላይ የምጽፍላችሁን አይዲ ማለትም እዚህ ጋር እንደምታዩት ይህንን አይዲ ትጽፉለታላችሁ። ከዛን ሰርች ሚሊዮን ትነኩታላችሁ ማለት ነው። ከዛን ሰርች ሚሊዮን ከነካችሁት በኋላ የፕላስ ምልክቷን ትነኩና ውስጡ ገብታችሁ ሜሴጅ ላይ ጆይን ኤጀንሲ ብላችሁ ጻፉልኝ። እኔ ኤጀንሲ ላይ ጆይን አደርጋችኋለሁ ማለት ነው። ይሄው እንደምታዩት ፕሮፋይሌ ላይ ኤጀንሲ ይላል። የኔ ኤጀንሲ ውስጥ አቀላቀላችኋለሁ ማለት ነው። እናም ገብታችሁ ጆይን ኤጀንሲ ብላችሁ ጻፉልኝ ማለት ነው። እናም አሁን ደግሞ የመጨረሻው ስቴፕ ላይ የደረስን ይመስለኛል። እሱም የሚሆነው አብዛኞቻችሁ እንደጠየቃችሁኝ ዊዝድሮ ሜተዱ ነው። ዊዝድሮ እንዴት ነው የምናደርገው የሚለውን ደግሞ አሁን የማሳያችሁ ይሆናል ማለት ነው። እሱንም ለማድረግ ቀደም የገባንበት ውስጥ የመጨረሻዋ እዚህ ጋር እንደምታዩት ክሪስታል የምትላለች ክሪስታል የምትለዋን ትነኳታላችሁ ማለት ነው። ክሪስታል የምትለዋን ስትነኳት እንደዚህ አይነት ኢንተርፌስ ያመጣላችኋል። ይሄኛው የኤክስቼንጅ ኢንተርፌስ ሲሆን ያላችሁን ክሪስታል ወደ ኮይን ቀይራችሁት ኮይኑን ደግሞ ላይቭ ላይ ጊፍት ለሰው ለመስጠት የምትቀያየሩበት ቦታ ነው ማለት ነው። ይሄኛው ግን ደግሞ ከጎኑ እንደምታዩት ስክሪኑ ላይ በቀስት እንደማሳያችሁ እዚህ ጋር እንደምታዩት ካሻውት የምትላለች ካሻውት የምትለዋን ነው የምትነኳት ማለት ነው። ካሻውት የምትለዋን ልክ ስትነኳት እኔ እዚህ ጋር በባይናንስ ነው ያረኩት። በባይናንስ እና በዩኤስዲቲ አለ። ዩኤስዲቲ ስመርጡ ግን ደግሞ በኢትዮጵያ ብር አለ ባልኳችሁ መሰረት ከታች ከረንሲ የሚለውን ከመረጣችሁት በኋላ ኢትዮጵያ የምትለዋን ትነኳታላችሁ ማለት ነው። ኢትዮጵያ የምትለዋን ከነካችኋት በኋላ እዚህ ጋር እንደምታዩት ቴሌብር፣ ንግድ ባንክ፣ አዋሽ ባንክ እና ደግሞ አቢሲኒያ ባንክ አሉ። 4 ባንኮች አሉ። ከፈለጋችሁ ቴሌብር፣ ከፈለጋችሁ የኢትዮጵያ ንግድ ባንክ፣ ከፈለጋችሁ አዋሽ ባንክ፣ ከፈለጋችሁ ደግሞ አቢሲኒያ ባንክን መጠቀም ትችላላችሁ ማለት ነው። አሁን ለምሳሌ እኔ ቴሌብርን ብጠቀም ቴሌብር ላይ ቀስቷን እነካታለሁ። ከዛም በኋላ እዚህ ጋር እኔ አልመክራችሁም። ምክንያቱም እዚህ ጋር እንደምታዩት በቀስት እንደማመለክትላችሁ እዚህ ጋር እንደምታዩት $1 በ155 ብር ነው የሚያስብላችሁ። ግን ደግሞ በባይናንስ ወይም ደግሞ በዩኤስዲቲ አርጋችሁ በባይቢት በፈለጋችሁት በቴሌግራም ዋሌት ብትቀበሉ $1 በ185 ብር ድረስ መቀበል ስለምችሉ 30 ብር ብዙ ስለሆነ ብዙ ለውጥ ስለሚያመጣ 30 ብር በዚህኛው ባትጠቀሙ እላለሁ። ቴሌብርን ከመረጣችሁ እዚህ ጋር እንደምታዩት ወደ ታች ዝቅ ታረጉትና አካውንታችሁን ትጽፋላችሁ። ማለትም ቴሌብር ከሆነ 09 ብላችሁ ስልክ ቁጥራችሁን ትጽፋላችሁ። ከዛም በኋላ ከታች እንደምታዩት ኢንተር ዩር ኔም የሚል አለ። እሱን ነክታችሁ ስማችሁን ማስገባት ትችላላችሁ ማለት ነው። ዋትስአፕ ኦፕሽናል ስለሆነ ችግር የለውም። ከዛም በኋላ ዊዝድሮ አድርጋችሁ ብራችሁን ማውጣት ነው ማለት ነው። እኔ ግን አሁን የማሳያችሁ በዶላር ማለትም በዩኤስዲቲ ብታወጡት እንዴት አድርጋችሁ እንደምታወጡት አሳያችኋለሁ ማለት ነው። ዩኤስዲቲ ከረንሲ ላይ ገብታችሁ ዩኤስዲቲውን ትቀይራላችሁ። ከዛም በኋላ
በባይናንስ የምትጠቀሙ ባይናንስ ነክታችሁ አይዲያችሁን እዚህ ጋር ሞልታችሁ ከዛም በኋላ የዩኤስዲቲ አድሬሳችሁ ማለትም TRC20ችሁን እዚህ ጋር አምጥታችሁ ኮፒ አድርጋችሁ እዚህ ጋር አምጥታችሁ ፎቶውን ስክሪንሻት አድርጋችሁ እዚህ ጋር ስታስቀምጡለት ከዛም በኋላ ዋትስአፑን ትታችሁት ዊዝድሮ ስታደርጉ ዊዝድሮ ያደርግላችኋል። እኔ ግን በዩኤስዲቲ ላሳያችሁ። ዩኤስዲቲ የሚለውን እመርጣለሁ። ከዛም በኋላ እዚህ ጋር ግን አሁን በጣም ፊ ይቆርጣል። ማለትም ፊ $2 ነው የሚቆርጥባችሁ። በጣም ብዙ ነው። ግን ደግሞ እዚህ ጋር እንደምታዩት $1 በ$1 ነው የሚያስብላችሁ። ስለዚህ በባይናንስ ብትወጡት ተመራጭ ነው ብዬ አስባለሁ። ዩኤስዲቲ ላይ TRC20 አድሬሳችሁን እዚህ ጋር ታስቀምጣላችሁ። ከዛም በኋላ ስክሪንሻት አድርጋችሁ እዚህ ጋር ታስገቡና ዋትስአፑን ኦፕሽናል ስለሆነ ትታችሁት ዊዝድሮ ማድረግ ነው ማለት ነው። እናም ቤተሰቦች እንዳልኳችሁ ኤጀንሲን ለመቀላቀል በሜሴጅ በኩል ያልኳችሁን አይዲ አስገብታችሁ ጆይን ኤጀንሲ ብላችሁ በሜሴጅ ላኩልኝ። ቬሪፋይ ማድረጋችሁን እንዳረሱ፣ ምክንያቱም ቬሪፋይ ካላደረጋችሁ እዚህ አፕሊኬሽን ላይ ምንም ነገር አትሰሩም። ስለዚህ ቬሪፋይ አድርጉ። እናም ሁላችሁም $5 እንዳወጣችሁ እርግጠኛ ነኝ። ሜክ ሹር ዩ ዶንት ፎርጌት ሰብስክራይብ አድርጉ፣ ምክንያቱም በቀጣይ 100 ሰብስክራይበር ስንገባ ጊቫዌ ስላለ ሰብስክራይብ ማድረጋችሁን እንዳረሱ። እናም በቀጣይ ደግሞ $8ችንን እያወጣን ቪዲዮ የምሰራላችሁ ይሆናል። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ትመቹኛላችሁ። ባይ